ሞቷን የተመኙላት ሰዎች እግዚአብሔር ሰዎችን በሞት አይቀጣም። ለኛ ሞቶልናል የዘላለም ሕይወት ሊሰጠን። ቀድሞ የሄደ ከኢየሱስ ጎን መዘዝ ብሎ የሚመጣውን እንደሚቀበል አይቻለውና ያው ነገ እንደምትቀበለኝ በተስፋ ጠብቃለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። እና ልጇን አታ ጌታን ስታመሰግን አስባችሁ ወይ ወንዱ በብዛት የምንራገም ነን፣ በብዛት ጌታን የምንክድ ነን። ልጆቻችንን ስናጣ የሆነ ነገር ስናጣ እንኳን ልጅ አይደለም የሆነ ነገር ቢበላሽብን ጌታ የሚባል የለም ብለን ስሙን የምናጠፋ። ሰላም ጤና ይስጥልን ውድ የማኪ ቲቪ ፕሮግራም ተከታታዮች እንደምን ከርማችኋል? ከዚህም ከዛም ፕሮግራማችን እንማማርባቸዋለን ያልናቸውን አዳዲስ ጉዳዮች ናቸው ያልናቸውን ይዘንላችሁ ቀርበናል። ትከታተሉን ዘንድ የአክብሮት ግብዣችን ነው። ውድ ወገኖቼ ሰብስክራይብ ሳታረጉ ምታዩን ካላችሁ ሰብስክራይብ አድርጉልን፣ የላይክ ምልክቷን መጫን አትርሱ። እንዲሁም ለብዙ ሰው እንዲደርስልን ሼር አድርጉልን። ፕሮግራማችንን ከተከታተላችሁ በኋላ የዘውትር አስተያየታችሁ አይለን ከወዲሁ እናመሰግናለን። ውድ ወገኖቼ እንግዲህ ዛሬ ወቅታዊው ወደ ሆነው ወደ ዘማሪት የምስራች ጉዳይ ነው እንግዲህ መወስዳችሁ። ሰሞኑን በሶሻል ሚዲያ በጣም ይዘዋወር የነበረው የዘማሪት የምስራች ጉዳይ ነውና ሁለት ነገሮችን አነጻጽሬ ነው ማሳያችሁ። ዘማሪት የምስራች ትድናለች፣ እንድትድንላቸው የሚጓጉላት ሰዎች ነበሩ። እንዲሁም ደግሞ በሌላ በኩል ትንቢት ተናግረናል፣ እግዚአብሔር ይቀጣሻል፣ ትሞቻለሽ የሚሏት ሰዎች ነበሩና ያ ትንቢታቸው እንዲፈጸም የሚጠብቁ እንደነበሩ በተለያየ ቪዲዮ አይተናልና የኛ ትንቢት ተፈጸመም በሚል ትንሽ የተናገሩት ነገር አለና እስቲ ወደሱ እንመጣለን። አክሽነቴ ምስራች አንቺ እኮ ለዚህ አልተጠራሽም፣ አይመጥንሽም። ምንድነው እያረግሽ ወንዶችን ሰብስበሽ ምንድነው እንዳዛብ እየሰራሽ ያለሽው አልኳት። መጥፎ ነገር ተናገረች። እግዚአብሔር እንግዲህ ታያለሽ በቅርቡ ይቀጣሻል። ይኸው አምላክ በጣም ብዙ ሰዎች እስቲ የሰማችሁ የምታውቁ ይሄንን እኔ አውቃለሁ ብላችሁ ተናገሩ። ወር ባልሞላ ጊዜ ውስጥ ሄደች። እንግዲህ እንደሰማችሁት ዘማሪት የምስራችን በዚህ መልክ እግዚአብሔር ተቆጥቶሻል፣ ብዙ ወንዶች እንዲህ ያደረግሽ ነውና ትሞቻለሽ ብላ አንዲት ነቢይ ትመስለኛለች ትንቢት ተናግራ ነበረ። የእሷን እዚህ ጋር ያዙልኝና ዘማሪት የምስራች ደግሞ እኔ በትንሹ አውቂያታለሁና ወደ እሱ ልውሰዳችሁ። ይህንን እዚህ ጋር ያዙልኝ ውድ ወገኖቼ። ዘማሪት የምስራችን እኔ በቅርቡ እያወቅኳት፣ እኔ የምኖረው በስዊዘርላንድ ነው። እህት አለችኝ። እህቴ ኤሚም እንዲሁ በስዊዘርላንድ ትኖራለች እና ዘማሪት የምስራችን ለማወቅ እድል የከፈተችልኝ ኤሚ ናት። ምንም እንኳን በእምነት ባትመስላትም ዘማሪት የምስራች ታማ እርዳታ በጠየቀች ጊዜ ትከታተል ስለነበረ ዘማሪት የምስራችን ለማዳን ያልሞከረችው ያልተደረገ ነገር የለም። በዚህ አጋጣሚ የስጋ እህቴም ብትሆን በቃ የለፋችውን ልፋት ስላየሁ ኤሚዬን ከወዲሁ አመስግኛ አልፋለሁ። እግዚአብሔር አምላክ ጸጋውን ያብዛልሽ ብያት አልፋለሁ። ኤሚ በጣም ብዙ ከሰዎች ጋር አስተዋውቃታለች። በእምነቷ ባትመስላትም እንደኔ ያሉ እህቶቿን የቅርብ ጓደኞቿን በማስተባበር የምስራች ታይላንድ በሄደች ጊዜ ለሕክምና የሚሆን ገንዘብ በማዋጣት በግሏ ቅርብ ሰዎችን ብቻ በማሰባሰብ እንዲሁም የበኩሏን ከሕክምናው ባሻገር ሁሉ ምትበያዋለሽ ወይ መጠጫዋለሽ ወይ ያለች እየተከታተለች በጣም ብዙ ነገር ያገዘቻት እህቴ ኤሚ በቀለ በሷ በኩል ሆኜ የማየት የማግኘት የማነጋገር እድሉን አግኝቼ ነበር። የምስራችን አይቻታለሁ፣ አውርቻታለሁ፣ በቪዲዮም ተነጋግረናል። በዚህ ውስጥ ያየሁት ትልቅ ነገር የምስራች ለመኖር የነበራት ጉጉት፣ ተነስቼ እግዚአብሔርን አገልግዬ ተነስቼ ምስክርነቴን ሰጥቼ የሚል ትልቅ ተስፋ የነበራት ወጣት፣ በሷ ውስጥ ብዙ ነገር የሚታይ እግዚአብሔር የራራላትም ነው የሚመስለኝ። እውነት ለመናገር
ብዙ ነገር ያየንባት እህታችን ናት። መሬት መንቀጥቀጥ እንኳን ታይላንድ በተነሳበት ጊዜ ከ20ኛ ፎቅ ላይ ለተአምሩ ያተረፋት ከህመሟም ተፈውሰሻል ድነሻል ብሎ ሐኪም አረጋግጦ የመለሳት እህታችን ናት። ግን እግዚአብሔር ካለው ቀን ማለፍ ስለማይቻል በዚህ ቀን ከዛ ሁሉ አልፋ መጣ በአገሯ ህይወቷ አልፏል። ግን ይህም ሲሆን አሁንም ቢሆን እግዚአብሔር የራሱን ክብር ያሳየበት ይመስለኛል። እኔ ስለ ሃይማኖት አይደለም የማወራችሁ፣ እኔ ስለ ስብዕና ነው የማወራችሁ። የልጅቷን ለመዳን የነበራትን ጉጉት እግዚአብሔር ደግሞ እዚህ ጋር ያበቃል ብሎ በቃ ሁሉ ነገር ሲያልቅ የቀብሯ አፈጻጸም በእምነት የሚመስሏትም የማይመስሏትም ያደረጉት ክብር፣ ሐዘን፣ ቤተሰቦቿ ከሐዘን ባሻገር ደስታ፣ በቃ ተደስተናል፣ ሰርጓ ነው የሚዬ ለመኖር ትጓጓ ስለነበረች የምስራች በቃ እግዚአብሔር እዚህ ጋር ያበቃል፣ የአገልግሎት ዘመንሽ ያበቃል ካላት በቃ ወደ አምላኳ ወደ ጌታ ወደ ፈጣሪዋ ሄዳለችና ብለው በጣም ብዙ ሰዎችን ያስደመሙ እነሱ ተጽናንተው ሌላውን ያጽናኑ ቤተሰቦቿን አይቻለሁ። እስቲ ትንሽ ላሳያ። በጣም ፈጣን ናት ልጄ፣ በጣም ችኩል ናት። ትዘምራለች፣ ትዘምራለች፣ ዱላዬንም ትችላለች አሉ እህቶቿና ወንድሞቿ። ክብር ለዘላለማዊ ስሙ ይሁን። በመታመሟ ተጨንቄያለሁ። ብዙውን ጊዜ ያው ከመጸለይና ደውሎ ከመጠየቅ ያለፈ ታሪክ የለኝም። ግን ትናንትና ደግሞ ተሞሽራ በውበት ረጋ ብላ ስትሄድ ሩጫዋ ቀርቶ ተጽናንታ እንዴ የማሬሳ በ3 ቀን ምድር ላይ ውሎ እየተከበረ በእርካታ እየተራመደ አገርን እያስደነቀ የማን ክብር ተደርጎለት ይሆን? ደስ ብሎኛል። ክብር ለእግዚአብሔር ይሆን። ልጄ በቃ ትዳርሽ አምሮበታል እያልኩ ነበር ሲያለቅስ ነበር። ሌላ ታሪክ የለኝም። ልጄ መሞሸርሽ በጣም አምሮኛል። በቃ የፈለኩት ነገር ደርሶልኛል እና እግዚአብሔርን አመሰግናለሁ ብዬ ነው ተቀበልኳት። ልጄ ስሙ ለዘላለም የተባረከ ይሆን። ደግሞ ነገ ሲሄድ ትቀበለኛለች። ድራማ ተሰርቶ አይቻለሁ። ቀድሞ የሄደ ከኢየሱስ ጎን መዘዝ ብሎ የሚመጣውን እንደሚቀበል አይቻለሁና ያው ነገ እንደምትቀበለኝ በተስፋ ጠብቃለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ ምናልባት ከዚህ በኋላ ከኳየሯ ጋር የምንዘምረው ዝማሬ አለ፣ እሱን እንዘምራለን። ግን አሁን ከመጽሐፍ ቅዱስ መጽሐፍ ምሳሌ ላይ ምዕራፍ 23 ቁጥር 19 እንዲህ ይላል፣ ሕይወትህን በቀና መንገድ ምራው ይላል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ምን ይላል? ሕይወትህን በቀና መንገድ ምራ። ለምን? የዛሬውን ክብር ለማየት። እናውቃለን ድሮ እናንተ አሁን ወጣቶች ብቻ ናችሁ እንጂ የምናውቀው ለቅሶ በተለይ 02 ኳስ ሜዳ አካባቢ ነው ያደግኩት። ብዙ ሰዎች ይሞታሉ። አንድ እናት አሉ ሙሾ ይደረድራሉ ነው የሚባለውና እንዲህ ተቀምጦ ማልቀስ ሳይሆን ደረት እየመቱ የእናቶች ደረት ጡታቸው ሁሉ ጠቁሮ ደም እስኪያፈስ ድረስ ነበር የሚለቀሰው። የሰማዩ አባት ከሰማይ ተመልክቶን የእናንተ ሞት ውበት አለው፣ የእናንተ ሞት ደስታ አለው ብሎ አስቀይሮን ዛሬ እንዲህ እየዘመርን እየጨፈርን፣ ኧረ ጉድ! ሰው ሞቶባቸው እንዲህ ይጨፍራሉ እንዴ? ልዑሉ አባት ይባረክ። ወገኖቼ እግዚአብሔር አምላክ ለዘላለም ይባረክ። እናቷ በዚህ መልኩ ነበረ። እንግዲህ ደስታዬ ነው፣ ደስ ብሎኛል፣ ማን አለ በዚህ ልክ የተከበረ እንላለን። ወደ እግዚአብሔር መንግስት የሚሄዱ እንደምታዩት እናታችን መጽናኛ መንፈስ ቅዱስ እንደተሰጣቸው መጽሐፍ ቅዱስ ስለሚያውቁ በመዝሙር በዝማሬ ነው ወደ ተሄዱት። በዝማሬ ይሄው ላሳያችሁ። በዝማሬ
ስለዚህ ዘሪቱን ስትጽናና ብዙ ሰው እንዴት ብለው እንዴት ዘሪቱ ተጽናናች፣ እንዴት እንደዚህ አይነት ልብስ ለበሰች ብለው ኮረንቲ ሲይዙ አይተዋል። ታስታውሳላችሁ? ልጇ ወደ ጌታ ሄደ ጊዜ የዘሪቱ ልጅ በጌታ ነበር። ወደ ጌታ ሄደ። ጌታ ወዲያው ነው የሚያጽናናው። ጌታ በጣም ነው የሚያጽናናው። ስለዚህ ይኸው ለመላው ክርስትና እህትና ወንድሞቼ አድርሱልኝ። እችን ሴት የወደዳችሁ በሷ መዝሙር የተባረካችሁ ከልብ ያገዛችኋት እናቷ እህታችንም ናት፣ እናታችንም ናት። ስለዚህ ለዚች እናት እርዳታ መደረግ አለበት። ለዚች እናት መጽናኛ እርዳታ አድርገን እኛ ልጆችሽ አለን፣ ልጅሽ በጌታ ብትሆንም እኛ ከጎንሽ ነን ብለን እችን እናት የገንዘብ እርዳታ ማድረግ አለብን። እናቷን እኛ ከጎኗ መቆም ማሳየት አለብን። ስለዚህ ያንዳንዳችሁ ክርስቲያን የሆናችሁ የእናትየውን ስልክ እፈልጋለሁ፣ የእናትየውን ስልክ ስጡ። አይ ነው እናትየው አልጠየቀችም፣ ጌታ ምስክሬ አልጠየቀችም። ይሄ እኔ ሀሳብ እንደ ሰው ልጅ የምታስበው ስታመሰግን ስታይ እምባዬ ነው የመጣ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር የተመሰገነ ይሁን ይላል እዩ እና ልጇን አታ ጌታን ስታመሰግን አስባችሁ ወይ ወንዱ በብዛት የምንራገም ነን፣ በብዛት ጌታን የምንክድ ነን። ልጆቻችንን ስናጣ የሆነ ነገር ስናጣ እንኳን ልጅ አይደለም የሆነ ነገር ቢበላሽብን ጌታ የሚባል የለም ብለን ስሙን የምናጠፋ ነን። ግን ይቺ እናት ጌታን ስትባርከው ሳይ ስትዘምር ሳይ በቃ ወደ ጌታ ሄዳለች ብላ ስትዘምር ሳይ እጅግ ልቤ ተነክቷልና ክርስትና ማለት ይሄ ነው። ምድር የቀረባት በቃ ንገሩ፣ ምድር የቀረባት ምን ነው? ይሄ ሰልፍ ካለበት፣ ወሬት ካለበት፣ ትችት ካለበት፣ ሐሜት ካለበት፣ ችግር ካለበት፣ በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት ወደ ራሱ ፈለጋት፣ በክብር አስቀመጣት። እግዚአብሔር የተመሰገነ ይሁን። ልንደሰት ነው የሚገባው። ሆነስትሊ ልንደሰት ነው የሚገባው። በቃ እግዚአብሔር የተመሰገነ ይሁን። የተሻለ ስፍራ ነው ያለችው። በቃ ደግሞ ይሄን እናውቀዋለን፣ የእግዚአብሔር ቃል ስለሚናገር በተሻለ ስፍራ ነው የተቀመጠችው። ክብር ሁሉ ለኢየሱስ ይሁን። እንግዲህ እንደሰማችሁት ነው። እግዚአብሔር በጣም ያጽናናቸው ቤተሰቦች ናቸው። እውነቴን ነው የምላችሁ። መቼም ሰው መሞቱ አይቀርምና ቋሚው ሰው ከሚጎዳ በዚህ መልክ መጽናናት መቻሉ ለብዙዎቻችን አስተምሯል። እኔን ጨምሮ እኔም ሆንኩ እህቴ በእምነት አንመስላትም፣ ግን በጣም እንድትኖር እንድትዘምር አምላኳን እንድታገለግል ወደ ፈቀደችው ወደ ተመኘችው ነገር እንድትመጣ ምኞቷ እንዲሳካላት በጣም እንጥር ነበረ። በተለይ ኤሚ እህቴ እኔ እንኳን ከሷ ጀርባ ሆኜ በጸሎትና በአንዳንድ በትንንሽ ነገር እንጂ እኔ ልናገርም የመጣሁት ኤሚዬን ለማመስገን በእምነት የማይመስሏት ሰዎች በዚህ መልክ ሲጥሩ፣ በእምነት የሚመስሏት ሰዎች ግን እግዚአብሔር ተናግሮናል ትሞታለች የተባለው ተፈጻሚ እንዲሆን በምን መልኩ ይሄዱ እንደነበረና በእምነት የማይመስሏት ሰዎች ደግሞ እዚህ ጋር መጥተው እንድትድንላቸው በገንዘብ በሞራል በብዙ ነገር ያግዟት እንደነበረ ማሳያ አንዷ የኔ እህት ኤሚ በቀለ በመሆኗ በጣም ደስ ብሎኝ ኮርቼ ይህንን ለመናገር ነው የመጣሁት። ውድ ወገኖቼ ምንም እንኳን ሞት ቅጣት ባይሆንም፣ ምክንያቱም እኔ በእምነት ባልመሳሰላትም ክርስቲያኖች ነንና ሁላችንም የሞተልን ክርስቶስ ስላለ ሞት አይጠብቀንም። ዳግመኛ ህይወት ነው። ከሞት በኋላ ህይወት ስላለ በሞት ውስጥ ነውና የዘላለም ህይወት የሚገኘው። እኔም የማምነው በክርስቶስ ያመነ ወደ አባቱ ወደ ዘላለም ህይወት ይሄዳል ብዬ ስለሆነ የምስራች ወደ አባቷ ወደ አምላኳ ወደ ትልቅ እረፍቷ ወደ ዘላለም ህይወቷ ሄዳለች የሚል እምነት አለኝ። በጣም ፍልቅልቅ በህመም ውስጥ ሆና በቃ ምንም ሌላ ተስፋ እንዳላት ሌላ ህይወት እንዳላት በቃ የተቻለበት እያንዳንዱን ሕክምናዋን እየዘመረች እየተዝናናችበት ያሳለፈችው ህይወቷ ነበር። ብዙ ነገር ተምረናል ከየምስራች እና ወደ ኋላ ላይ ላሳያችሁ ሞክራለሁ። ሆስፒታልም ሆና እንዴት እየዘመረች ከጓደኛዋም ጋር እንዲሁ በቃ ፍልቅልቅ ያለች የተደሰተች ልጅ። አንዳንድ ቪዲዮቿንም ሳየው በቃ ችኩል
በቃ የአገልግሎቷን ዘመን ለመጨረስ የጓጓች እስኪመስል ድረስ በጣም 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 ተጣድፋ ነበር። ለመዳንም እንዲሁ መታ ለመመስከርም እውነቴን ነው የምላችሁ። እንደውም የአሟሟቷ አንዳንድ ነገር የሚመስለኝ እህቴን በቅርብ ሆና ትከታተላት ስለነበረ ለመኖር የነበራት ጉጉትና እግዚአብሔር እንዳዳናት ለመመስከር የነበራት ነገር ስለነበር ገና ከዚህ ድና እንደሄደች ትንሽ ማገገምም እረፍትም ያስፈልጋት ነበረ። ያው እሷ ግን በነበራት አቅም ባላት ሁሉ ነገር የጌታን ምስክርነት መሰክራለሁ አምላክ አትርፎኛል በሚል እረፍትም ያገኘች አልመሰለኝም። እሱን ጌታ ነው የሚያውቀው። ቀኗ እዚህ ላይ ሆነና ተፈጸመ። እግዚአብሔር አምላክ በሰማይ ያኑራት። የምስራችን ደግሞ እምነት አለኝ እላለሁ። እኔ ግን ያው ከዚህ ዓለም በማጣታችን እጅግ በጣም አዝነናል። ኤሚዬንም እስቲ አይታርጓት። ኤሚ በቀለ በዚህ መልኩ ነበር ሀዘኗን የገለጸችው። ፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር ሲያልፍ ፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር ጨለማው ዳግም በማይሰፍንበት ፀሐይ ጨረቃ በሌሉበት በጉ ብርሃን ነው ያበራል። ሀገር በክርስቶስ ይደምቃል። ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ ዓይን ያላየው ጆሮም ያልሰማው ጌታ ለሚወዱት ያዘጋጀው ነፍሳቸው በበጉ ደም ላጠቡ የሰፋውን መንገድ ጥለው ለዘለቁ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ውድ ወገኖቼ እንግዲህ ሰው መሆን ይበቃል። ኤሚ በቀለ የምስራችን ስታውቃት ስትታመም ነው እንጂ ከዛ በፊት ጓደኝነት አልነበራቸውም። ጓደኝነታቸው ግን የጠነከረው ከታመመች በኋላ እያንዳንዱን ሂደቷን ትከታተልላት ነበረ። እንዴት ሆንሽ? በቃ ጓደኛ ሆኑና ሰው መሆን ይበቃል። በቃ ሰው መሆን ይበቃል። እና ወገኖቼ አንዳንድ ችግር ሲደርስብን ኢትዮጵያኖች መቼም በመረዳዳት የታወቀነን እና እንደዚህ ሰው መሆንን አስቀድመን በዚህ ልክ ብንረዳዳ በጣም ደስ ይለኛል። እንዲሁም ደግሞ ሞቷን የተመኙላት ሰዎች እግዚአብሔር ሰዎችን በሞት አይቀጣም። ለኛ ሞቶልናል የዘላለም ሕይወት ሊሰጠን። እንደውም እኔ የሚመስለኝ ኃጢአተኞችን ረጅም ዓመት የሚያኖራቸው ይመስለኛል። እድል እየሰጠ እንዲመለሱለት ወደ እሱ እንዲመለሱለት እድል እየሰጠ የሚያኖራቸው ይመስለኛል። እና እግዚአብሔር ደግ ነውና ቸርነቱ ብዙ ነውና ሁሉም ማድረግ ይችላል። እና እኔ ይበቃሻል በቃ እዚህ ጋር ብሎ ሊሰበስባት ነው ብዬ ነው የማምነው። እንግዲህ ለመላው ቤተሰብ ተጽናንቷል።
መጽናናትን ደግሜ ለሁሉም ለወዳጅ ለዘመዶቿ እመኛለሁ። ለእህቴ ለኤሚም ጭምር ሀዘናቸው ሀዘኗ ሆኗልና ይህንም መጽናናትን እመኛለሁ። ሻሎም ቅዱሳን እንዴት ናችሁ? እኔ እህታችሁ ዘማሪ ምስራች ነኝ። ምን ያክል ለእግዚአብሔር መንግስት እንደማስፈልግ ዛሬ ገብቶኛል። ምክንያቱም እግዚአብሔር ከብዙ ነገር ሞተ አበቃ ከተባለ ነገር አድኖኝ ይሄ የመጨረሻውን ኬሞ እየወሰድኩኝ ዛሬ በባንኮክ ታይላንድ ውስጥ ትልቅ የሆነ የመሬት መንቀጥቀጥ ተነስቶ እግዚአብሔር ከ20ኛ ፎቅ ላይ በደረጃ ወርጄ ወደ ታች ስሙን እየጠራው ጌታ ሆይ አንተ የተናገርከኝ ይህንን አይደለም ጠላት ይዞረኛል እንጂ አያገኘኝም እያልኩኝ ነበር ወደታች ወረድኩትና ላይቭ ላይ ሪከርድ ያደረጋችሁኝ ላይቭ ገብቼ ነበር ሳለቅስ የነበረው እግዚአብሔርን ያመሰግንኩኝ እግዚአብሔርን ከፍ እያደረኩኝ ነው። እግዚአብሔር ስላደረገኝ ብዙ ሰው ተገብቷል፣ ብዙ ሰው ወደ ሆስፒታል ገብቷል። እኔ ግን አሁንም እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ገና ለብዙ ትውልድ ተርፋለሁ። ገና ብዙ ትውልድን ከጨለማ መንግስት እናጠቃለሁ። ስለዚህ በጣም ደህና እንደሆንኩኝ ላወራችሁ ነው የመጣሁት። እግዚአብሔር ይባርካችሁ። ሲያልፊተኛው ሰማይ ደግሞ እንደገና አዲስ ትሞቻለሽ የሚል በጣም ብዙ መልእክቶች በስነ ስርዓት በቃ ሰይጣን በአካል ማለት ነው ትሞቻለሽ እንትን አትበይ በቃ ማለት ተስፋ አታድርጊ ሰዎች የሚሉሽን አትስሚ ፎር ስቴጅ ካንሰር ደርሶ የዳነ ሰው የለም አሳያቸዋለሁ ቴክስቱን ምናምን እና ፎር ስቴጅ ደርሶ የደረሰ የዳነ ሰው የለም ስለዚህ ተስፋ ቁረጪ ይለኛል ከዛ ሰውነቴ ደግሞ በጣም አልቆ ስለነበረ ሰይጣን ምን ይለኛል ሂጂና እስኪ በመስተዋት ራስሽን አትድኝም ሟች ነሽ ነው የሚለኝ እኔ ባይዘው ሞትን አልፈራም በእውነት ሞትን ፈርቼ አይደለም ግን አልጨረስኩም እዚህ ያለኝን ስራ ኢየሱስ ጌታ ነው ገና ለብዙዎች መዳን ምክንያት ሆናለሁ ሃሌሉያ ዓለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ አያድርገውና አሁን ነገ ወደ ጌታ ልትሄጂ ነው ብትባይ እና ዛሬ የመጨረሻውን አገልግሎት ቢኖርሽ የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? እስኪ ድገምልኝ። አይበለውና መድኃኒዓለም ያው ረጅም ዓመት እድሜ ያጠግብሽ። አሜን። እና ነገ ወደ ጌታ ልትሰበሰቢ ነው እና ዛሬ ግን አገልግሎት አለሽ። የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? በጣም በቃ የመጨረሻውን አገልግሎትሽ ቀን ላይ እና በጣም በቃ ይህንን መዝሙር ነው ዛሬ መርጬ ጉባኤው ጋራ በዚህን ያህል ኤነርጂ የምዘምረው የምትይው? በጣም ብዙ መዝሙሮች አሉ። ከዛ ውስጥ እስቲ በጣም ከነቁጥሩ የሚነካሽ ያህና ተክሌ ምን የሚለው ሀብተ ሰማይ እንስማ አይደል? አይመስላችሁ? ሲያልፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር ሲያልፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር ጨለማው ዳግም በማይሰፍንበት ፀሐይም ጨረቃም በሌሉበት በጉ
ብርሃን ነው ያበራል ሀገር በክርስቶስ ይደምቃል ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ ዓይን ያላየው ጆሮም ያልሰማው ጌታ ለሚወዱት ያዘጋጀው ነፍሳቸው በበጉ ደም ላጠቡ የሰፋውን መንገድ ጥለው ለዘለቁ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ተሞኝተን አይደለም ምናመልክ ኢየሱስ ኢየሱስ የምንል በደንብ ገብቶናል አንዴ ፍቅር ልርቅኛ አንችልም ከቅፍል ምን አለን ካንተ ውጪ እኛ ምን አለን ካንተ ውጪ ምንጠራው አንተን ነው የምንጠራው ምናሳየው አንተን ነው ምናሳየው ምንጠራው አንተን ነው የምንጠራው ምናሳየው አንተን ነው ምናሳየው ሃሌሉያ! እንዴት ድንቅ ነገር ነው! ጌታ እግዚአብሔር አምላክ አብዝቶ ይባርክሽ ምስር። ወገኖች እንግዲህ ለዛሬ ያለኝ ፕሮግራም እዚህ ላይ ያበቃል። በተመሳሳይ ፕሮግራም በጥሩ መልኩ እስክንገናኝ ድረስ ቸር ቆዩልኝ። እግዚአብሔር አምላክ ከኛ ጋር ይሁን። ጤና ይስጥልኝ።